بالله ما يؤمنوا ولا باليوم الآخر ولا باليوم الآخر مالت يقدر حقا يعني يموت يمجرش حقا ما يؤمنوا ولا يحرمون ما حرم الله فطاري ما يود نغروች سبو بلا ما سبو ويدا يشكر قتل برادر فدم يسمع እንደዚህ ما حرم الله ورسوله ولا يدينون دين الحق من الذين اوتوا الكتاب حتى يعطوا الجزيه عن يد وهم صاغرون እና እኛንን ወይን ደግሞ አሁን ያለ ወይን ደግሞ እኛ ክርስቲያንን ብል በጭራሽ አሁን ስትሮጀም ብያለሁ አማርኛ ይቅርታ ይሁን እኔ ጭራሽ አማርኛ ወዴት እንደምነበ ይቅርታ አላቅም ለምን በልጅነት ከሀገር ቤት ወጥቼ ምናምን ለምን ነው በአረብኛ እኮ ቀድም ነገርካት ክርስቲያን ማለት ምን ማለት ነው በአረብኛ ክርስቲያን ማለት በአረብኛ ምን ማለት ክርስቲያን አልመሲህ እሺ ማምዬ ክፈቻ እንዴ ሐራ ማለት ነው አልመሲህ ሳይሆን ሐራ ማለት ነው ይኸውልሽ ክርስቲያን ሁለት ነገር ነሳራ ነሳራ ማለት ምን ማለት ነው ማብራራ ነሳራ ማለት በጣም ጥሩ አሁን ቅድም ክርስቲያን ነው ብዬ ቀጥታ ትርጉሙን ማብራራ ቀጥታ ትርጉሙ ሳራ ማለት ምን ነው ነሳራ ማለት ምን ማለት ነው اللهم صل على محمد وعلى اله ቀደም እኮ መልሰው ነበር ክርስቲያን ነው ብላለች አሁን ትክክለኛው እኮ ቁርአኑን አምጥቼ ከፍቻለሁ ይሄቴ በጣም ይቅርታ ስምሽ በጣም ቁጥር 29 ላይ ሌላ ነገር እያልን አይደለም እኮ በአረብኛ ሳራ ማለት ክርስትና ነው አይደል ነው ክርስትና አልመሲህ ነው አልይሁድ ወነሳራ ክርስቲያን ማለት ቀደም ካልከው ጋር አይጣረርብም አብራታ አይጣረር ሌላ ስም አለ ይሁን ያዳምጠኝ ይኸውልህ ይሁድ ክርስቲያን አተባለም እሺ እሱ ይቀር አንድ ጊዜ ቆይ አላህን ያልተከተሉ አላህና ነብያቸውን ያልተከተሉ በሙሉ ግብር እንዲከፍሉ እስከ መጨረሻው ታገሏቸው የሚለውስ ምን ማለት ነው ጭራሽ እንደዚህ አሁን ስለተረጀመ በአማርኛ ስትተረጀም ለምን ግብር እንደተባለ እንዴ አሁን በአረብኛ يعطوا الجزيه ማለት ግብር ክፈሉ አይደለም አን يدي وهم صاغرون ምን ማለት ነው እስኪ አንተ ተርጉምልኝ እስኪ አንተ ተርጉምልኝ ማብራታ ተርጉሙ በቃ አንተ በተመቸ ተርጉሙ ነገር ይሁን ታላቂ በጣም አከብራለሁ እዚህ ፍለፊት ይኸውልህ ካንተ ተመልካች ፍለፊት አልዋሽም يعطوا الجزيه ማለት በአማርኛ እኔ በአረብኛ ቀረው በአረብኛ ፈሰርኩ ፈትቻለሁ ቁርአንን በአማርኛ አልፈሰርኩም ቁርአንን ይገርማል እዛ አረብ ሀገር ዩኒቨርሲቲ ውስጥ ምን ውስጥ ብዙ ሰዎች ያቁኛል በአረብኛ ነው ጠይቁልኝ የምትፈልጉትን ጠይቁት እንግዲህ ማፈን አልችልም ወይ ማሜ አይ እሺ ጠይቁልኝ በመጀመሪያ ደረጃ ክርስቲያን ማለት አልመሲህ ነው ላልከው ማስረጃ ብታሳየን ደስ ይለናል ክርስቲያን ማለት በእናንተ ነሳሃራ ማለት ነው አልመሲህ ሳይሆን ነሳሃራ ማለት ነው አልመሲህ ኢሳ ብላችሁ መጠሩት እንጂ ክርስቲያኖችን አልመሲህ ብላችሁ አይደለም መጠሩት ይሄ ውሸት ነው በመጀመሪያ ደረጃ ወቃለ 29 ላይ ግን والمسيح عيسى ابن مريم والمسيح المسيح መሲሁ ኢሳ ነው እንጂ ክርስቲያኖች መሲህ ናቸው አይደለም እያለ ያለው ኦኬ አልመሲህ ኢሳ እናንተ ኢሳን አልመሲህ ብላችሁ ስለምትጠሩት ማለት ነው ትርጉሙን ባታውቁትም አልመሲህ ብላችሁ ትጠሩታላችሁ በእኛ አልመሲህ ትርጉም አለው በእናንተ ግን በጠይቃ አሁን ትርጉሙን እንኳን ዲፋይን ማድረግ አትችልም አሁን ግን እሱ አይደለም ፖይንታችን ቁጥር 29 ላይ አንድ ክርስቲያኖች በአላህና በመልእክተኛው ካላመኑ የተዋረዱ እስኪመስላቸው ድረስ ግብር እንዲከፍሉ ያስገድዳቸዋል ቁርአንና ለምን የዮኒ ማኛ ጥያቄ ምንድነው አንድ ክርስቲያን በአላህና በመልእክተኛው ስላላመነ ለምንድነው የተዋረደ እስኪመስለው ድረስ ግብር እንዲከፍል የሚደረገው የሚል ነው አንድ ክርስቲያን ይሄንን በተፍሲር ኢብኑ ከቲር መሰረት እንዴት አንድ ክርስቲያን በሙስሊም ሀገር ላይ እንዴት መኖር እንዳለበት ተፍሲር ኢብኑ ከቲርን አንተ እንዳልከው አሁን አንበበ ብታብራራለት ደስ ይለናል ምክንያቱም ኢብኑ ከቲር እንዴት አንድ ክርስቲያን መኖር እንዳለበት እንዴት የተዋረዱ እስኪመስላቸው ድረስ ያዋረዳቸዋቸው ግብር አስከፍሏቸው ይያለ ያብራራል ይሄንን ነው እየጠየቀ ያለው ከተረዳኸኝ በጣም ጥሩ ቡላላ በጣም ይቅርታ አሁን እኔ የሚያውቀውን እንግዲህ ለዮኒ ማኛ አስረድቻለሁ አሁን ወደ አማርኛ ሁለት ነገሮች ያልገቡኝ ግብር ክፈሉ በሙስሊምና በአላህ ያላመናችሁ ግብር ክፈሉ የሚለው በአማርኛ በደንብ ስላልከፈ ወይም ደግሞ ስለ ቁርአንን አልፈሰርኩም ተፍሲር ማለት ወይም ደግሞ ፍቺ ማለት ነው በአማርኛ በደንብ ፍቺ አላደረኩም ስለዚህ በጣም
አክኛ የሚችል ሰው ይግባ። መሐመድ እዚሁ ጋርና በቃ እዚሁ እሺ። አንዴ ባላቆ ነገር ደግሞ ይቅርታ መሐመድ አይሰማም። በቃ አንተ ዝም ትልልንና ወንድማችን መሐመድ ዮኒ ማኛ አማርኛ ማውራት በደንብ ፐርፌክት አማርኛ ማውራት የሚችል ሰው አረብኛውንም የሚተረጉም ሰው እዛ እታች ላይ አንድ ቁጥር እየጻፉ ስለሆነ ሙስሊሞች አይ አንድ የሚጽፉት ዝም ብለው ናቸው አብዛኛዎቹ። የሚታወቁ በሙስሊም አውቃቸዋለሁ አብዛኛዎቹ 1000 ፎሎ የሌለው 300 ምናምን ለመታወቅ ልግባና ልሳደብ የሚሉ ናቸው። እነሱ አንድ ቁጥር የጻፈ በሙሉ ይገባል ማለት አይደለም። የሚችሉ አብዱልአዚዝ ጀማል አሁን ላስገባው አብዱልአዚዝ ይችላል ብዬ አስባለሁ። ስለዚህ ወንድማችን ሰላም ይብዛ። ሌሎቹን እስቲ አብዱልአዚዝ ሰላም ብለናል። ሳላን አስገባው ይላክ አስገባለሁ። ሙስሊሞችን መወያየት ነው፣ ስድድብ አይደለም። ስለዚህ ምን ችግር አለው ብዬ አላስብም። መወያየት ይቻላል። እሺ አመሰግናለሁ። ሰላም ሰላም ወንድማችን እንዴት ነህ? አላህ አልሐምዱሊላህ። ጥሩ እንግዲህ ጥያቄዎች አሉ፣ አንዳንድ ጥያቄዎች እና ይህን ጥያቄዎችም ብትመልስልን ደስ ይላል። አንተም ጥያቄ ካለ ደግሞ ይመልሱላል። እኔ ጥያቄ የለኝም። ምናልባት የአሁኑ ወንድማችን መሐመድ አማርኛ ባለማወቁ ብዙ ነገሮች ሚስ ያደረገው ነገር ስላለ እሱን ላስተካከል ነው የገባው። መልካም ጎ አሄድ ንገረን። ጥያቄው ለምሳሌ ወይስ ትድገምልህ? ጥያቄውን ሰምቼዋለሁ። የተሳሳተውን ነገር ለመጀመሪያ ልንገራቸው። አሁን አማርኛ ባለማወቁ አንደኛ አልመሲህ የሚለውን ቃል ክርስቲያን ማለት ነው ብሎ ተናግሯል። አልመሲህ ማለት በሙስሊሞች አጠራር መሲህ ማለት አባሽ ማለት ነው፣ በአረብኛ ቃል ማለት ነው። ማስረጃ ቆይስ ማስረጃ ሰጥቻለሁ። ቃሉን እንገርሽና አባሽ የሚል እስቲ ክፈትልን። የትኛው የቁርአን ቨርስ ላይ ነው አባሽ ብሎ ያስቀመጠው መሲህን ትርጉሙን? አልመሲህ የሚለውን ማለት ነው ተፍሲሩ ላይ በራሱ ኢብኑ ከሲር ብትገቢ ምን ማለት እንደሆነ ያስቀምጥልሻል እዛው ባያሽ ቁርአን ማለት ነው። እሺ ክፈትና አሳየን እስቲ። አባሽ ብሎ መሲህ ማለት አባሽ ነው ብሎ ያብራራ። ቁርአን አልያዝኩም። አሁን ቁርአን አልያዝኩም። መሲህ ማለት ነብዩላህ ኢሳ ነው አለይሂ ሰላቱ ሰላም እኮ ቁርአን አልያዝኩም። እኔ ልነግርሽ ነው የገባሁት። ሁለተኛ አሁን ያሁኑን ላብራራ ነው የገባሁት። ሁለተኛ እና ጠይቃለሽ ቆይ ልጨርስ አስጨርሽኝና ታወራለሽ፣ ምንም ችግር የለውም። ሁለተኛ ነሳራ የሚለውን ሌላ ነገር ነው የተረጎመው። ነሳራ ማለት ክርስቲያን ማለት ነው ፐርፌክትሊ ማለት ነው። ቁርአኑ ላይ አሁን ተፍሲሩ ላይ በአማርኛ ያስቀመጠው ራሱ ክርስቲያን ማለት ነው ነሳራ ማለት። ታንክ ዩ ምንም የማሻማ ነገር አይደለም። እሺ ሌላኛው ደግሞ አሁን ያነሳችሁትን ጥያቄ እዚህ ጋር ቁርአኑ ላይ ሎጂካሊ አሁን ስንረዳው አሁን ክርስቲያኖችን ይረግማል ላላችሁት ረግሟል። አላህ Subhanahu Wa Ta'ala ክርስቲያኖችን ረግሟል። የምናየው ነው። የረገመው ምንድነው? በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በነበሩ ዘመን የሙስሊሞች ቁጥራቸው በጣም አነስተኛ በሆነ ጊዜ በጣም እርስ በርስ እየተዋጉ ሙስሊሞችን አዛ ያደረጓቸው እዛ ቦታ ላይ በሰላም እንዲኖሩ ሲከለክሏቸው ዲፌንድ ማድረግ እስኪያቅታቸው ድረስ ሲያስቸግሯቸው አላህ ይሄን ቁርአን አወረደ ማለት ነው። እስከመጨረሻው ድረስ ተዋጓቸው። የአላህን ትእዛዝ የማይቀበሉ አይሁዶችና ክርስቲያኖች የአላህ እርግማን ይወረድባቸው የሚል እርግማንም ጭምር ወርደዋል ማለት በዛ ዘመን። ምክንያቱም በዛ ጊዜ ሙስሊሞች አይ ብለዋል ካለ ሀቂውታ ወጥቷል። አይ ክርስቲያኖች በዛ ሰዓት ያስቸግሩ ነበር ላለው ማስረጃ አውጥቶ ተፍሲራቱ በዚህ አስባበ ነዙል ነው ወይ የወረደው ይሄ አንቀጽ የሚለውን የትኛው ቁርአኑ ላይ ራሱ እኔ ልክፈትልህ ኢብኑ ከሲር ይሻለው አላሽ እሺ ማምሻ ተፍሲር ላይ ነው። እሺ አንዴ አይ ይጠቁመኝና የትኛው ተፍሲር ልክፈትልህ አንተ ያልከውን ያብራራ አንድ ተፍሲር ኢብኑ ከሲር ኦኬ ለጨረስ መጀመሪያ እኔ አሁን ታነብልናለህ። አንዳንዱን እያጠራን ብንሄድ መልካም ነው በሚል መሰለኝ እሷ ጣልቃ አትግቢ። አይ እያጠራን እንሄድ በሚል ነው ማሜ እያለች ያለችው። አሁን በዚህ ችግር የለውም ይሄን አጥርተን ነው እንሄድ ወደ ሌላ እያለች ነው። ችግር የለም እናጠራዋለን። ሁለተኛው ደግሞ ጅዝያ የተባለው ለምሳሌ ግብር የተባለው አሁንም ላይ በአሁኑ ሰዓት ለምሳሌ ከረንትሊ በአረብ ሀገራት ሙስሊም የሚያስተዳድርበት ዓለም ላይ ብዙ ክርስቲያኖች አሉ፣ ብዙ አይሁዶች ያሉበት ሀገር አለ። ግብር አይከፍሉም፣ በሰላም ነው የሚኖሩት። በሰላም ዲሞክራቲካሊ ነው የሚኖሩት። አሁን ለምሳሌ ግብጽ ብትሄድ ክርስቲያኖች አሉ፣ ሊቢያ ብትሄድ ክርስቲያኖች አሉ፣ የሙስሊም ሀገር ነው። ዱባይ ብትሄድ የተለያዩ ኳታር የተለያዩ ሀገሮች የዛ ሀገር ኔቲቭ ክርስቲያን ባለ አብዱ አይደል እንዴ? ክርስቲያኖች አሉ እኮ እያልኩ እኮ ነው። ኔቲቭ ክርስቲያኖች አሉ። ፍቀድልኝና
ላስተናግዳቸው። ቆይ ፈቅድል አንዴ ላውራ እንደጨርስና አመን ከዛ አንፃር ጊዜ ውስን ስለሆነ ነው። ጂዚያ የሚባለው በዛን ጊዜ ሙስሊሞችን አዛ ሲያደርጓቸው ሙስሊሞች በጦርነት ካሸነፉ በኋላ ነው ያ ጂዚያ ግብር እንዲከፍሉ የተደረጉት። ምክንያቱም እነዛ ጦረኞች ናቸው፣ ሰላም ፈላጊዎች አይደሉም። ሲሸነፉ ነው አሸንፈው በጦርነት አሸንፈው ከማረኳቸው በኋላ አብዱልአዚዝ ቻርጀር ሊዘጋበት ስለሆነ ንገረኝና ቶሎ ልክፈተው ማስረጃውን። ይሄው ቻርጀር ቀይ እያበራ ስለሆነ ቶሎ ንገረኝና ያልከውን ተፍሲር እንድከፍት ማለት ነው። ማስረጃውን ነገራትና አንዴ ያሁንም ቦታ ያሁኑ ራሱ ቆይ እኔ ሌላ ስልክ ላምጣና ልክፈት። እስከዛ ድረስ አምደው እስከዛ ሌሎቻችሁ ማለት ትችላላችሁ። ኦኬ እሺ። ሐሳብ ተደራርቧል፣ ግን ከሱ በፊት ሁላችሁንም ሰላም ብያለሁ። እዚህ ያለ ሰላም ብራዘር እንዴት ነህ? ሰላም አለይኩም ወራህመቱላሂ ብያለሁ። እሺ አለው ይመስገን። ሐሳብ ተደራርቧል የሚል እምነት አለኝ። የመጀመሪያው ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ነው ጥያቄው። ቀጠል ብሎ ተራርቦ የመጣ ሐሳብ ነው የሚል እምነት አለኝና እስኪ በመጀመሪያው ነጥብ ላይ ምዕራፍ 9 ቁጥር 29 ላይ አንድ ጊዜ ጥያቄያችሁን ድገሙልኝ። ከዛ ከተረዳው ጥያቄውን ደግሜ እነግራችሁና ወደ መልሱ እንሄዳለን። ጥሩ ማምዬ ጥያቄውን ጠይቅልኝ። ኦኬ እሺ። ሰላም ላንተ ይሁን አህመድ። በሱረቱ ተውባ ቁጥር 30 ላይ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖች የአላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። ከቀደሙት ጋር በክህደት ተመሳስሎ አላህ ያጥፋ እንዴት ያመሳስላሉ? አላህ ያጥፋቸው ይላል። አላህ ያጥፋቸው ብሎ የሚራገመው የትኛዎቹን ቤተ እምነቶች ነው? ግልጽ አድርገው ሴት ነሽ። የትኛዎቹን ቤተ እምነቶች እስቲ ማንን ነው የሚራገመው? አላህ ያጥፋቸው የሚለው እርግማን ማንንና ማንን ነው እየተራገመ ያለው በዚህ አንቀጽ መሰረት? ክርስቲያንና አይሁዶችን። ኦኬ እኛ ቁርአን ክርስቲያኖችና አይሁዶችን ይራገማል ማለት ነው። ይሄ አልዋሸንም ማለት ነው። ግልጽ ነው። አልዋሸንም ማለት አይ ቁርአን እናንተን አይሰድብም አይራገምም ለሚሉ ሙስሊሞች ግልጽ አድርግላቸው። አዎ ይረግማቸዋል ብለህ ንገራቸው። ይሄንን የሚናገርን በሞላ ይራገማል። ከእምነቱ አንፃር መራገሙ ግልጽ ነው። መጽሐፍ ቅዱስ ላይ ጣዖት አምልኮን የሚናገሩን ይራገማል እኮ ይረግማቸዋል። ቆይ አይገናኝም። እምነትን እየጠራ አንደኛ እኛ ማናምነውን ታምናላችሁ ብሎ የሚራገም አምላክ አይደለም። እግዚአብሔር የማያምኑትን እየጠራ ይሄን ያመልካሉ እያለ የሚራገም አምላክ አይደለም ያህዌ። አላህ ግን አላህ ግን እኛም ላውራ አንዴ ሚስ ሪፕሬዘንት አደረግሽውና ይሄ ጥራቀኝ ሚስ ሪፕሬዘንት አደረግሽው አምላክ ልጅ አለው ብላችሁ አታምኑም እናንተ? ኢሳን አላልንም እኛ። ኢሳን አናውቅም ሲጀመር። ያህዌ ኢየሱስ ብላችሁ አታምኑም? ኢየሱስ የባህሪ ልጅ ነው ለምን ኢየሱስ ብሎ እንዲጽፍ ነው እንደምትጠብቀው? ኢሳ ኢየሱስ ስላልሆነ ኢሳ ኢየሱስ አይደለም። አንዴ ክላሲክ አይደለም። በክላሲክ አንዴ እያወራ አትደረ እየሳሳትሽን እያረንኩሽ የክላሲክ አረብኛ ላይ ኢየሱስ ኢሳ ነው የሚባል ይሄ ማጥቂያ ነገር ስለሆነ አንዴ አትደረብ አንረባበሽ። አሁን እኔ ሲመጣ ነው መራበሽ የሚመጣው። ቀይ አንድ ጊዜ ይህ ህፃንነትን ልጀምር ነው አሁን። በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን። እያወራው ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ወንድማችን አንዴ አክብሮኝ ነው የመጣው ፔጅ ላይ አንቺንም አክብሮች ነው። በመሀል ውጥረት አላችሁ መሰለኝ፣ ግን ተረጋግታችሁ ነው የምታወሩት። እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ። ደሶ ይጋርዱ አይን እያወራሁት ነው። ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርካ ሳይሆን መጣ እሱ የተለየ ነገር አይደለም። ቶሎ እንትናት ክርስትና ፍቅር ነው አይደል እንዴ? ይበል እሱ በፍቅር መልሽለት። እዚህ ላይ በፍቅር ማሳየት ይመስለኛል አይደል? ስለዚህ ልቀጥል። እሺ ትቀጥያለሽ፣ ግን አደራ ቶሎ ብላችሁ ወደ እስልምና የምትሄዱ ከሆነ ክርስትናውም እስልምናውም የውሸት ነው ማለት ነው። በፍቅር አንድ ጊዜ እሺ። የመጀመሪያው ደረጃ እኛ አሁንም እየተደረበ ነው። እሺ አንዴ እኔ እሱን አልሰደብኩትም። ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታ ነው። በደንብ ስትናገሪ ነበረ፣ ጭቅጭቅ አልነበረውም። አሁን እኔ ስመጣ ግን ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ። ገብቶኛል። እኔ አንዳንዴ ሰፋ አድርገን ካየን መመላለስ ይቻላል። በእንትኑ አሁን ተናገረ በዛ አይነት አይደለም እየተናገረ ያለው። በመጀመሪያ ደረጃ አንዴ ፕሊዝ አውሪሽ እምትይውን ጨርሽ እናቱ ማሜ። ኦኬ እሺ። የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አለ። አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም። ይሄ ውሸት እንደሆነ ግልጽ ነው። እነሱ ያህዌን ነው የሚያመልኩት፣ ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ይጀምራል ስህተቱ። ሁለተኛው ደግሞ አልመሲህ ኢሳን ክርስቲያኖች ብሎ እኛን ኮታ አደረገና አልመሲህ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል። እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም። እኛ
አይደለንምም የአምላክ ልጅ ነው ያልነው ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም ኢየሱስ የአብ ልጅ ነው ብለን የመሰከርነው እርሱ ራሱ ነው ልጄ ብሎ የመሰከረው